ሂድ ደፍረ ጠይቃት። እሺ ግን እሷ ባትወደኝስ? የፍቅር ስሜቱ እሷ ጋር ባይኖርስ? ከእሷ ጋር መቆራረጥ አልፈልግም፣ ይቅርብኝ፣ አልነግራትም። እንደዛ ከሆነ እኔ ጋር መፍትሄ ያለላችሁ። አንዲት ልጅ ፍላጎት እንዳላት ወይም እንደምትወድ የሚያሳዩትን ምልክቶችን የማጋራችሁ ይሆናል። እነዚህ ምልክቶች ካየ እድሉን ተጠቀምበት። 6ኛ ጊዜ ማሳለፍ። ልጅቷ ካንተ ጋር ጊዜ ማሳለፍ የምትፈልግ ከሆነ ፍላጎት አላት ማለት ነው። የትም ይሁን ካንተ ጋር ጊዜውን ማሳለፍ ከፈለገች፣ በተለይ ለብቻችሁ ጊዜ ማሳለፍ የምትፈልግ ከሆነ እርግጠኛ ሁን። 5ኛ ንክኪ። በመካከላችሁ አካላዊ ንክኪ በተለይ በተደጋጋሚ የምትነካክ ከሆነ የፍቅር ምልክት ነው። እድሉን ተጠቀምበት። 4ኛ ጥያቄዎችን መጠየቅ። ልጅቷ ስላንተ ጥያቄዎችን የምትጠይቅ ከሆነ በተለይ ጥያቄዎቹ የምትወደው ነገር ምንድነው? በትርፍ ሰዓት ምንድነው የምታረገው? የምትጠላው ነገር ምንድነው? እንደነዚህ አይነት ጥያቄዎችን የምትጠይቅ ከሆነ ወንድሜ ጊዜ አታጥፋ። 3ኛ የሰውነት ቋንቋ። ልጅቷ ወደ አንተ የምትጠጋ ከሆነ ወይም ጸጉሯን የምትነካካ ከሆነ ፍላጎት አላት ማለት ነው። የሰውነት ቋንቋ ከቃላት በላይ ይናገራል። እነዚህን ነገሮች ማጤን አለባችሁ። እስከዚህ ድረስ መጥታችሁ ሰብስክራይብ ሳታረጉ እንዲሁም ይህን ቪዲዮ ላይክ ሳታረጉ እንዳትመለሱ። ከዚህ በፊት የሰሯቸው ምርጥ ስራዎችን ገብታችሁ ማየት ከፈለጋችሁ መጨረሻ ላይ አስቀምጬላችኋለሁ። 2ኛ ፈገግታ። ልጅቷ ስታይ ፈገግ ማለት አዝማሚያ ካላት ፍላጎት አላት ማለት ነው። እዚህ ጋር ግን እንብላው ቸከሶችም ስላሉ የሳቀ ሁሉ ወዳጅ ወይም ይወድሃል ማለት አይደለም። ጥንቃቄ አድርግ። 1ኛ የአይን ንክኪ። ልጅቷ ለረጅም ጊዜ አይንህን የምትመለከት ከሆነ ፍላጎት አላት ማለት ነው። የአይን ንክኪ የፍቅር ምልክት ነው። ፈገግታን ከአይን ንክኪ ጋር ካየ የበለጠ እርግጠኛ ሁን። ምንም አይነት ጊዜ አታጥፋ። ነገር ግን ለመልካም እንጂ ለስሜት አትጠቀም። ሴት እህት፣ አያት፣ አክስት ናትና የወለደች እናት ናትና እነዚህ ምልክቶች ካየ ሁልጊዜም በአክብሮትና በጨዋነት ተጠቀም። ለተጨማሪ ቁም ነገር አዘል መልእክቶች ለማግኘት ይህን ቻናል ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ለዘላለም ትኑር።